مصدر الجبار ميسر مطر على البيت شنو مخطر اثر على البيت رمي مكسر صديت على البيت عندي مصدر واو واو نفسي بدي حاسس شو ሰላም ይሁንላችሁ። ዛሬ የምንመለከተው ለሰን ሜይል መርጅ ነው። ሜይል መርጅ ሁለት ዶክመንቶችን ወደ አንድ አምጥተን አንድ ዶክመንት ማድረግ ማለት እንችላለን። ሜይል ደብዳቤ ነው። መርጅ ማለት ደግሞ አንድ ማድረግ ነው አይደለም? የተለያዩ ሁለት ኦር ሶስት ዶክመንቶችን አምጥተን አንድ ላይ አንድ ዶክመንት ስናደርግ ሜይል መርጅ ይባላል ማለት ነው። እና ማይክሮሶፍት ወርድን ተጠቅመን ሁለት ዶክመንቶችን ወደ አንድ ማምጣት እንችላለን፣ ወይ ደግሞ አንድን ደብዳቤ ለብዙ ሰዎች በአንዴ መላክ የሚያስችለን አንዱ የማይክሮሶፍት ኦፊስ ፓኬጅ ነው ማለት ነው ሜይል መርጅ። እሱን እንዴት እንደምናደርግ አሳያችኋለሁ ማለት ነው። ሜይል መርጅ ለመስራት ሁለት አይነት ዶክመንቶቹ ያስፈልገናል ማለት ነው። አንድ ዶክመንት ሜይን ነው ኦር ሜይን ዳታ የምንለው፣ ወይ ደግሞ ከሴንደሩ የሚዘጋጅ እንደ ደብዳቤ አይነት ማለት እንችላለን። ሁለተኛ ዶክመንት ግን ዳታ ሶርስ ነው። ዳታ ሶርስ ማለት ኢንቫይትድ የሆኑ ሰዎች ወይ ደግሞ ኢንቫይትድ ፒፕልስ የነሱ ፕሮፋይል የነሱ ዳታ ነው የሚሆነው ማለት ነው። እና እኔ ሜይን ዳታ እና ዳታ ሶርስ አዘጋጅቻለሁ። እንዴት ሁለቱንም ዶክመንት ወደ አንድ አምጥተን ደግሞ መርጅ እንድናደርግ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ከስክሪኔ እንደምታያችሁ ከሆነ አንድ ሜይን ዶክመንት አለ፣ ሁለተኛ ዶክመንት ደግሞ ዳታ ሶርስ ነው። መርጅ ለማድረግ የምንከፍተው መጀመሪያ ላይ ሜይን ዶክመንትን ነው የምንከፍተው ማለት ነው። እና ሜይን ዶክመንት የያዘው ዳታ ምንድን ነው? ሌተር ነው ማለት ነው፣ ደብዳቤ ነው። ይሄኛው ጠሪው ነው ማለት ብለን ማሰብ እንችላለን። ለምሳሌ ይሄኛው ማይ ፍሬንድ ዚስ ኢዝ ማይ ሳን ዌዲንግ ኦን ካሚንግ ፍራይዴ ብሎ ይሄችኛውን ትንሿን ሌተር ኦር ደብዳቤ ጽፏል። ይችኛውን ደብዳቤ ተጠሪዎቹ ደግሞ ዳታቸው ይሄኛው ነው፣ ዳታ ሶርስ ይባላል። ለ10 ሰው ይችኛውን ደብዳቤ መላክ ስንፈልግ ለ10ሩም ሰዎች 10 ጊዜ ደብዳቤ ከምንጽፍ በአንድ ደብዳቤ ብቻ ለ10 ሰው በአንዴ እንዴት መላክ እንችላለን ለምለው ጥያቄ ማይክሮሶፍት ወርድን ተጠቅመን በእንዲህ ያለ ሁለት ዶክመንት ተዘጋጅተን መላክ እንችላለን ማለት ነው። እና ወደ ሜይን ዳታችን ሄደን ኢንቪቴሽን ካርዳችን ኦር ሌተራችን ይችኛው ነች። ሜይሊንግ የምትለው ታብ ላይ ክሊክ እናድርግና መርጅ እናደርጋለን ማለት ነው። ሜይሊንግ ላይ ትገባላችሁ። ስታርት ሜይል መርጅ የምትለው ላይ ክሊክ ታደርጉና ሌተር የምትለዋን እንመርጣለን። ከዚህ ሁለተኛም ወደ ሜይሊንግ እንመለስና ሰሌክት ሬሲፓንትስ የምትለው ላይ ገብተን ዩዝ ኤግዚስቲንግ ሊስት የምትለዋን እንመርጣታለን። እሱ ላይ ክሊክ እናደርጋለን። ከዛ ወዳለበት ይወስደናል ማለት ነው ከዚህኛው ውስጥ። እና ዲስክቶፕ ላይ ስላስቀመጥኩት እኔ ዲስክቶፕ ላይ ገባለሁ። እቺኛው ዳታ ዶክመንት የምትለው ላይ ክሊክ ታደርጉና ኦፕን ትላላችሁ። ይሄኛውን ጨርሰናል። ድጋሜ ወደ ሜይሊንግ እንመለስና ኢንሰርት መርጅ ፊልድ የምትለው ውስጥ እንገባና ደግሞ የዳታ ሶርሱን የተጠሪዎቹን ፕሮፋይል ደግሞ እያስገባን እንዳለን። ለምሳሌ እኔ ፈርስት ኔሙ እዚህ ጋር እንዲገባልን እንፈልጋለሁ። ስፔስ እናደርግና ፈርስት ኔም እና ሚድል ኔም መሀል ስፔስ ስለሚያስፈልግ ማለት ነው። ላስት ኔም ክሊክ እናደርጋለን፣ እናስገባለን። ድጋሜ አድሬሱን ትንሽ ዝቅ ማድረግ እንችላለን ወደ ታች ሜይሊንግ ኢንሰርት መርጅ ፊልድ አድሬስ። ከዛ ኢሜይል ነው የሚቀረን። ኢሜይላቸውን የፈለግንበት ቦታ ማስቀመጥ እንችላለን። እኔ ትንሽ ወደፊት ነው ያስጠጋሁት። እችኛውን ቴል የምትለውን ስልክ ቁጥራቸው እዚህ ጋር እንዲገባ ስንፈልግ ወደፊት ለፊት ትንሽ እናስጠጋለን ማለት ነው። ከዛ በኋላ አሁንም ወደ ሜይሊንግ እንመለስና ሲምፕሊ ስታርት ሜይል መርጅ ሰሌክት ሬሲፓንት ኢንሰርት መርጅ ፊልድ ብለናል። የመጨረሻ ስቴፕ ግን ፊኒሽ ነው የምናደርገው። ፊኒሽ ኤንድ መርጅ የምትለው ውስጥ እንገባና ደግሞ ኤዲት ኢንዲቪጁዋል ዶክመንት። እችኛው ኤዲት ኢንዲቪጁዋል ዶክመንት ማለት ተቀባዮቹ ወይ ደግሞ ተጠሪዎቹ ሰዎች 10 ናቸው። በእኛ ኬዝ አይታችሁ ከሆነ የእናንተ 100-1000 ሊሆን ይችላል። እኔ ለ10 ሰው ነው ያዘጋጀሁት። ለዛ ነው ኤዲት ኢንዲቪጁዋል ዶክመንት የምትለው ላይ
ክሊክ የምናደርገው ማለት ነው። ዘን እሱ ላይ ክሊክ ስናደርግ እችኛውን ኦፕሽን ያመጣልናል እና ለሁሉም ነው ምን መርጅ የምናደርገው ወይ ደግሞ ለዚህኛው ለካረንቱ ብቻ ነው ወይ ደግሞ ፍሮም ቱ እንላለን። ለምሳሌ ይሄኛው 5 እስከ 10 ያሉ ሰዎች ብቻ ለነሱ ብቻ አዘጋጅ ማለት ትችላላችሁ፣ ለሁሉም ማለት ትችላላችሁ። እኔ ለሁሉም ማዘጋጀት ስለፈለኩ ምን እላለሁ ኦኬ እላለሁ ማለት ነው። እና አይታችሁ ከሆነ ለ10ሩም ሰው በአንዴ ነው ያዘጋጀልኝ። አንዷን ደብዳቤ ለ10ሩም ሰው አዘጋጀልኝ ማለት ነው። ለምሳሌ አንደኛ ሰው ቴብል ላይ ያለ ፈርስት ኔም ጫላ ነው፣ ላስት ኔም ጋሪ ነው፣ አድሬሱ ሐዋሳ፣ ስልክ ቁጥሩ ይሄኛው ነው። የመጨረሻው ደግሞ ፋንታ ዳባ የምኖረው ዲላ ነው፣ ስልክ ቁጥሩ ይሄኛው ነው። እና ከሌተርስ ብሎ ነው እዚህ ጋር ክሬት ያደረኩት። ለአንደኛ ጫላ ጋሪ አንደኛ ላይ አለ፣ ለ10ሩም ሰው በዚህ መልክ ነው ያዘጋጀው። የ10ኛ ይሄኛው ነው ማለት ነው። ሲምፕሊ አንዷን ደብዳቤ ብቻ ለ10 ሰው ባንዴ ነው መላክ የቻል ነው ማለት ነው። እና ፕሪንት አርግተን ወይ ደግሞ ኢሜይል ማድረግ እንችላለን። ኮምፒውተራችን ፕሪንተር ጋር ኮኔክትድ ሆኖ ኖረው እዚሁ ምን እናደርጋለን ፕሪንት ብለን መሞከር እንችላለን። አይታችሁ ከሆነ እችኛው አንደኛ ደብዳቤ ነች፣ ለሰርግ ኢንቪቴሽን ካርድ ነች ማለት ነው። የሶስተኛ አራተኛ ያላችሁ ከዚህ ቼክ ማድረግ ይቻላል ማለት ነው። ቴንክ ዩ